And if future studies confirm these effects, creatine supplementation could become a low-cost way to help with Alzheimer's care. Even if you're not a gym rat or a fitness buff, chances are you've heard people talking about taking creatine supplements to boost their workouts. And it's where people take high levels of creatine. But scientists now think creatine isn't just for muscles. What exactly is creatine and what role does it play? We are talking about creatine. It's a little controversial in the eyes. Creatine has long been associated with muscle-bound gym goers. So this is why we need creatine, and if you eat enough, your body makes enough, you can creatine. 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 ከክሬቲን ዋናው ጥቅሙ ኃይል ማመንጨት ሲሆን ATP ከሶስት አይነት አሚኖ አሲድ የሚገኝ ሲሆን ሰውነታችን እንዳለ በእንቅስቃሴና ኢነርጂ ውስጥ ያለ ሲሆን ለመጠጣት፣ ለመብላት፣ ለማሰብ ብቻ ለሁሉም ነገሮች ኢነርጂ እንጠቀማለን። ስፖርት በምንሰራበት ጊዜ ላይ የፎስፌት እጥረት ያጋጥመናል። በዛ ሳለ ክሬቲን ስንጠቀም ያን ፓርት ላይ በመተካት ተጨማሪ ኢነርጂ፣ ኃይል፣ ብርታት፣ ጥንካሬ ይሰጠናል። ማለትም ለሁሉም አይነት ስፖርተኞች ጠቃሚ ሲሆን ለኤሮቢክ፣ ዋና፣ ቦዲ ቢልደር፣ ኳስ ተጫዋች በሉት፣ ሯጭ በሉት፣ ራግቢ፣ ማርሻል አርት፣ ቴኒስ ጨዋታ ላይ ራሱ ሳይቀር ከቦዲያቸው አንስቶ እስከ አእምሮአዊ ፍጥነት ድረስ ለውጥ እንዳለው በብዙ ጥናቶች ተገኝቷል። ብቻ ምንም አይነት እንቅስቃሴ ለሚያደርግ ሰው እጅግ በጣም ጥቅም ይሰጣል። የተቃጠለውን ጡንቻችንን ወዲያውኑ የመተካት ፈጣን ምላሽ የመስጠት ኃይል አለው። ሌላ ተጨማሪ ስፖርት እንድንሰራና የተሻለ መስል እንድናደርጅ ያደርገናል። የሆነ ጥናት ላይ እንደሚያሳየው ሁለት የስፖርተኞች ግሩፖችን በመክፈል አንደኞቹን በክሬቲን አንደኞቹን ደግሞ ያለ ክሬቲን በማሰራት ክሬቲን የሚጠቀሙት በሁለት ሳምንት ጥናት ውስጥ 25% የተሻለ ሆኖ ተገኝቷል። በዚህ ሁሉ ነገሩ በጣም ጥሩ የሚባል ሰፕሊመንት ውስጥ ይመደባል። ለሁሉም ጠቃሚ የሆነ ነገር ሲሆን የክሬቲንን ጥቅም ለማግኘት የተለያዩ እንቅስቃሴዎችንም ማድረግ አለብን። ያለዛ ለሚያስፈልጉን አንዳንድ ለብሬንም ሆነ ለተለያዩ እነሱን ሊጠቀም ቢችልም የቀረውን ግን በዌስት መልክ ነው የሚወጣው ከሰውነታችን ማለት ነው። ሁሉም አይነት ስፖርቶች ላይ ጥቅም አለው። ምክንያቱም ዋናው ጥቅሙ ጡንቻችንን መገንባት ስለሆነ በተለያዩ አይነት ነገሮች ውስጥ በመደባለቅ ይጠቀሙታል። ከውሃ ጋር፣ ከሚበላ ምግቦች ጋር፣ ከብዙ ነገሮች ጋር ሰው እየቀላቀለ ይጠቀማል። እሱ ምንም አይነት ጉዳት የሚያደርስ ሳይሆን ነገር ግን ቱ ማች ወይንም ከሚያስፈልገን በላይ እየደባለቅን በቀን ውስጥ የምንጠቀመው ከሆነ ሰውነታችንን የሚያስፈልገውን ነገር ወስዶ የቀረውን ስለሚያስወግደው እንደ ብክነት ይታያል። በሺዎች የሚቆጠሩ ሪሰርች የተደረገበት ሲሆን ትልቅ ጡንቻ እንዲኖረን ይረዳናል። ክሬቲን በተፈጥሮ ከምናመነጨው የክሬቲን ኃይል በ30% ይጨምርልናል። ብዙ አይነት የክሬቲን ታይፕ ሲኖር ሁሉም የተለያየ አይነት ጠቀሜታ አላቸው። የሚያመሳስላቸው ጠቀሜታዎች አላቸው። እኛ ከምንሰራውና ከምንፈልግበት ጥቅም አንጻር የምንመርጠው የክሬቲን አይነት ወሳኝ ይሆናል። 2025 ላይ በወጣው መረጃ እስከ 8 አይነት ክሬቲን አይነቶች አሉ። የሁሉም ክሬቲን ዋጋ የሚለያይ ሲሆን ክሬቲን ሞኖሃይድሬት በጣም ርካሹ ሲሆን በፈርድ ክሬቲን የሚባለው ደግሞ ከፍተኛ ዋጋ ያለው ነው። ከመጨረሻው እስከ ትልቁ ክሬቲን ድረስ የምናየው የ8 እጥፍ የዋጋ ልዩነት አለው። ሁሉም ጠቀሜታ ያለው ሆኖ አንዳንዴ ነገሮች ከሚጠቅሙት አንጻር ፕራይስ ላይወጣላቸው ይችላል። ከሚገኙበትም አንጻርም ሊሆን ይችላል። እሱ ብቻ ደግሞ ሳይሆን ክሬቲንን መግዛት በመፈልጉበት ሰዓት ላይ አንድ አይነት ታይፕ ሆኖ በከቨር ወይ ደግሞ ከላይ ባለው ማስጌጫ ምክንያት ፕራይስ ይጨመራል ወይንም አንፌር የሆነ ብርም ለወጪም ልትዳረጉ ትችላላችሁ። ከላይ ፕሪሚየም ሚለውን በመለጠፍ ወይ ደግሞ ላይ ሞር ኢነርጂቲክ በጣም ኃይለኛ በማለት ስፔሻል ፎርሙላ በማለት በተለያየ ነገሮችን እላዩ ላይ በመጻፍ ያኛው የተሻለ በማስመሰል ሌላ አይነት ወጪ ላይ እንዳትደረጉ ተጠንቀቁ። ምን አይነት ታይፕ እንደሆነና ለምትጠቀሙት ምን እንደሆነ እሱን በማወቅ የሚያስፈልጋችሁን መግዛት ትችላላችሁ። ስለዚህ እላዩ ላይ በተለጠፈው ብራንዲንግ ወይንም እላዩ ላይ ባለው ነገር ሳይሆን የሚወሰነው ምን አይነት ታይፕ ነው ያለው
የሚለውን ማየት ይኖርባቸዋል። ብዙ ቦዲ ቢልደሮችና ስፖርተኞች ክሬቲን ሞኖሃይድሬት የተባለውን ይጠቀሙታል። ትልቅ ፐርፎርማንስ አቅምና የመስል ግንባታቸውን እንደሚጨምር ያሳያል። ምን ያህል ነው መጠቀም ያለብን? ጥናቶች እንደሚያሳየው ከሆነ 5 ግራም ክሬቲን ለሰውነታችን በቂ ሲሆን በቀን ይህን ያህል መጠቀም እንዳለብንም በብዙ ሰዎች፣ በብዙ ሳይንቲስቶች፣ በብዙ ዶክተሮች ጥናት የሚነገር ሲሆን ለምሳሌ የሆነ ጥናት እንደሚያሳየው የኛ ቦዲ ራሱ ቢልድ የሚያደርገው ክሬቲን ስላለ የዚህን ግማሽ በመጠቀም በቂ ነው የሚል ሪሰርችም አለ። በእርግጥ 5 ግራም ብንጠቀም እኛ ላይ ምንም አይነት ሳይድ ኢፌክት የሚያመጣ ሳይሆን እንደነገርኳችሁ ትርፍ ስለሆነ ያስወግዷል ሰውነታችን። ይህንን በማስመልከት አንዳንድ ስፖርተኞች 3 ግራም አማካኝ በሁለቱ መሃል ላይ ያለውን አድርገው ይጠቀሙታል። ያው ስፖርት ሰሪዎች ከምናቃጠለው ጡንቻ አንጻር ትላልቅ ዌይቶች የሚያነሱ ወይንም ትላልቅ ነገር የሚሰሩ ከሆነ 5 ግራሟን ብንጠቀም ይሻላል። ያለበለዚያም ደግሞ ትላልቅ ስራዎችን ማንሰራ ከሆነ 3 ግራምም መውሰድ ይቻላል። ታዲያ ይሄ የአንድ ጊዜ የሚደረግ ሳይሆን በድግምግሞሽ በወር ውስጥ በ2 ወር ውስጥ ትልቅ ለውጥ እናያለን በራሳችን ላይ። ምንም ነገር በብዛት ስለወሰድነው ከዛ ላይ ያለውን ጥቅም በብዛት እናገኛለን ማለት ሳይሆን ሰውነታችን መውሰድና መቀበል የሚያስፈልገውን ያህል ብቻ ነው መውሰድ የሚችለው በምንም አይነት ነገር ላይም ብናየው ማለት ነው። ይሄንም ያልኩበት ምክንያት ቁርሴን ጠግቤ ብበላ ራቴን አልበላም የሚመስል ስራ ነው ብዬ በራሴ አምናለሁ። ስለዚህ ብዙ አይነት ሪሰርቾች፣ ብዙ አይነት መላምቶች በትክክልም ደግሞ ተጣርቶም የተገኙ ብቻ ብዙ አይነት ጥቅም ቢኖረውም ሁሉንም ነገሮች አዳምጠን መተግበር ግን አይኖርብንም። ስለዚህ የተሻለው ነገር ብዬ እኔ ማስበው ወርክአውት እየሰራን የራሳችንን ያለንን ክብደት እየመዘንን ራሳችን ላይ ምን ያህል ኢፌክት አለው የሚለውን እያየን ብንወስን የተሻለ ነው ብዬ እመክራቸዋለሁ። በአንዴው ትልቅ አማውንት በመውሰድ ትልቅ ጥቅም አገኛለሁ በሚባልበት ሰዓት ላይ የዳይጀስቲቭ ላይ ጭንቀት መፍጠር እንደዚህ አይነት ነገሮች ያሳያል። ያው ምንም አይነት ጉዳት ባይኖረውም ሰውነታችን ላይ የሆነ አይነት ስሜቶችን ልናስተናግድ እንችላለን። ይሄም ማለት ኦቨር መሆኑን ማወቅ እንችላለን ማለት ነው። ታዲያ ይህን ሁሉ ጥቅም እያየን ማንጠቀምበት ምን ምክንያት ይኖረናል? እናንተስ ምን ታስባላችሁ? ኮሜንት ላይ የተሰማችሁን መግለጽ ትችላላችሁ። ክሬቲንን 50% የሚያክል ስፖርተኛ ይጠቀመዋል በአለማችን ላይ። አንዳንድ ጥናቶች ላይ ደግሞ እንደ ታዋቂው ዶክተር ኤሪክ ትሬክስላ ቡና የክሬቲንን ኃይል ይቀንሳል የሚል 5 ጥናቶች አድርጎ ቡና ቀላቅለን በምንጠቀምበት ሰዓት ላይ ምን ያህል ሊቀንስ እንደሚችል የሚያሳይ ነገር ይዞ ቀርቧል። ያው እኛ ሀገር ላይ ደግሞ እንደ ኢትዮጵያ ቡና የሚወደድና ብዙ ሰዎች የሚጠቀመው ነገር ስለሆነ ከቻላችሁ ቦዲ ቢልደሮች ወይንም ክሬቲንን የምትጠቀሙ ሰዎች ብዙ ቡና ላለመጠጣት ብሞክሩ አሪፍ ነው። ምክንያቱም ከክሬቲን ለማግኘት የምንፈልገውን ጥቅም ከቡና ጋር ስናነጻጽረው ምንም የማይገናኝ ስለሆነ ማለት ነው። ክሬቲን ለስፖርተኛም ሆነ ስፖርተኛ ላልሆነ ሰው ቢጠቅምም መስል ቢልድ ለማድረግ ፈልገን ግን የምንጠቀመው ከሆነ ይሄ አስማት ስላልሆነ እሱን ብቻ በመጠቀም ለውጥ የማናይ ስለሆነ እላዩ ላይ ስራ መስራት ይኖርብናል። ስፖርት አዘውትረን የምንሰራበት ከሆነ ራሳችን ላይ ያለውን ለውጥም ማየት እንችላለን። በርን የተደረገውን መስል በሚተካበት ሰዓት ላይ ያለው ተጨማሪ መስል እሱ ነው ግዝፈታችንንም ቅርጻችንንም እያሳመረ የሚመጣው። ይሄንም ለማወቅ በጥቂት ጊዜያቶች ውስጥ በክሬቲን የተለወጡ ሰዎች ብላችሁ ሰርች ብታደርጉ ከየት ወዴት እንዴት እንደተለወጡ ማየትም ይቻላል። ብዙ ቪዲዮዎችም ስላሉ ማለት ነው። ክሬቲን በምግቦች ላይ የምናገኛቸውን በአሳ ላይ፣ በዶሮ ላይ፣ በቢፍ ላይ፣ በቺዝ ላይ፣ ወተት ላይ፣ እርጎ ላይ እጽዋቶች ምንም አይነት ክሬቲን የማያመርቱ ሲሆን እጽዋቶች ላይ አይገኝም ስላችሁ ምክንያቱም ክሬቲን ቫይታሚን B12 በሚባል ውስጥ ነው የሚገኘው። ቫይታሚን B12 ደግሞ እጽዋት ውስጥ አይገኝም። በእርግጥ እንደነ አሚኖ አሲዶችን ማምረት ቢችልም ክሬቲን ግን በውስጡ የለም። ከ100 ግራም ቀይ ስጋ ላይ ከ500 እስከ 900 ሚሊግራም ክሬቲን የምናገኝ ሲሆን ከበግ፣ ከፍየል፣ ከበሬ ከተለያዩ አይነት እንስሳቶች ውስጥ እናገኛለን። ፖርተሪ ከሚባለው ምግብ አይነቶች ውስጥ ደግሞ
ከዶሮ ለምሳሌ ከ100 ግራም ወደ 220 ሚሊ ግራም ድረስ ክሬቲን ማግኘት እንችላለን። አሳ ትልቅ የክሬቲን ምንጭ ሲሆን በ100 ግራም ውስጥ ከ650 እስከ 1000 ሚሊ ግራም ድረስ እናገኛለን። ነገር ግን እንደየአሳው ታይፑ የሚለያይ ሲሆን በዚህ በ100 ግራም ውስጥ ከቱና እስከ 450 ሚሊ ግራም እናገኛለን። ከሰርዲን ላይ እስከ 400 ሚሊ ግራም እናገኛለን። እንደየአሳዎቹ ይለያያሉ። እንደ እንስሳት አስተዋጽኦ ወተት፣ ቺዝ እና እንቁላል ላይ ደግሞ ለምሳሌ ፓርማዣን የሚባለው ቺዝ ላይ በ100 ግራም ውስጥ 3 ግራም ድረስ ማግኘት እንችላለን። በጣም ብዙ ይመስላል፣ ግን እንደ ዘውትሮ ምግባችን ውስጥ በየጊዜው ልንቀላቀለው ስለማንችል ማለትም ውስጡ ብዙ አይነት ጥቅም እንዳለው ሁሉ ሌላም ሳይድ ኢፌክቶች ስላለው በየጊዜው የምንጠቀመው ስላልሆነ ከዛ አንጻር ልናየው ይገባል። ከአንድ ብርጭቆ ወተት 50 ሚሊ ግራም የምናገኝ ሲሆን ከአንድ እንቁላል ደግሞ 10 ሚሊ ግራም እናገኛለን። ሁሉም አይነቶች የተለያዩ አይነት መጠን ያሳያሉ። የሚኖርበት አስተዳደግ፣ የነበራቸው እንክብካቤ፣ የዝርያ አይነታቸው የተወሰነ አይነት ዲፈረንስ ይኖረዋል። በአማካኝ ግን ከዚህ በፊት የዘረዘርኩላችሁን ያክል ጥቅም ክሬቲን ይሰጣሉ። እስካሁን ድረስ ባለው ጥናት ኦቨር ብንጠቀመው ምንም አይነት ጉዳት የማያደርስ ሲሆን በሪሰርች ላይ እንዳገኙት ብዙ ሰዎች ምግብ ላይ ከተገኘ ለምን ኤክስተርናል ነገር አስፈለገ፣ ለምን የውጪ ሌላ ነገር መደረብ አስፈለገ፣ ወይ ደግሞ ያ ምግብ አብዝቶ በመብላት ለምን የሚያስፈልገንን መጠን ከምግብ ላይ ብቻ ማግኘት አንችልም የሚል ጥያቄ ይቀርባል። ምግብ ሰውነታችን ውስጥ ከገባ በኋላ ብዙ አይነት ፕሮሰሶችን የሚያሳልፍ ሲሆን ከዛውላ ፕሮሰሶች ውስጥ ወጥቶ ለማግኘት የሚያስፈልገንን መጠን ቆጥቦና ገድቦ ሰውነታችን የሚወስድ ሲሆን ክሬቲን ላይ ግን ቀጥታ ፕሮሰሱ ያለቀለት ሰውነታችን ላይ ቀጥታ ወደ ጥቅም የሚውል ሲሆን ስለዚህ ከዛ አንጻር ምግብ ማብዛት ትርጉም አይኖረውም። በዛ ላይ ደግሞ ሰውነታችንም በቃን እስከምንል ድረስ ልንበላ የምንችልበት መጠን አለን። ስለዚህ ያን መጠን ካለፍን ያው እንደምናውቀው ቁንጣንም ሆነ ሌላ ህመሞችም ልንካሄድ እንችላለን። በተለይ አትክልት የሚመገቡ ሰዎች ትልቅ ጥቅም የሚያገኙበት ሲሆን እንደ ቦዲ ቢልደሮች ከባባድ ነገሮችንም የሚሰሩ ለመስላቸው ጥንካሬና ሰስቴቢሊቲ በጣም ጠቃሚ ነው። ለሁሉም ሰዎች የሚጠቅም ሲሆን ቢልድ ማያረጉ ለነሱም የተለያየ አይነት ጠቀሜታዎችን ያገኙበታል። በተለይ እድሜያቸው ገፋ ያለ ሰዎች ጡንቻቸውን መልሶ የመገንባት አቅማቸው የወረደ ስለሚሆን ለሱ እጅግ በጣም ጠቃሚ ይሆናል። አልዛይመር ያልኳችሁም ነገር ብዙ ጊዜ በእድሜያቸው ገፋ ያሉ ሰዎች ላይ የሚያጠቃቸው ሲሆን ለሱም እጅግ በጣም ጠቀሜታ ይኖረዋል። ጡንቻ ላይ ብቻ ጥቅሙ አይደለም የተባለበትን ምክንያት ይሄ ሲሆን ለአእምሮም ይጠቅማል። እንደ ቶሎ መልስ ለመመለስ በአንድ ጊዜ ውስጥ 2-3 አይነት ስራዎች ለሚሰሩ ሰዎች በእድሜያቸው ገፋ ያሉ ሰዎች ላይ ቴስት ተደርጎ እውቅና የተሰጠው ሲሆን ተወዳጅ ያደረገው ነገር ደግሞ ለስፖርተኞችም ስፖርታቸውን ለመስራት ትልቅ ኃይል ይሰጣል። ከሰሩም በኋላ የተቃጠለውን ጡንቻቸውን ወዲያውኑ ለመተካት ይጠቅማል። እንደዛው ግዝፈትም ለመጨመር ከስፖርት ጋር ከሆነ ፍጥነትን ይሰጠናል። ቴስት እንደተደረገው ከሆነ ትላልቅ ነገሮችን ለማንሳት እስከ 30-40% ድረስ ኃይል ይጨምራል። ስፖርት ከሰራም በኋላም ደግሞ ቶሎ ሰውነትን መልሶ ያቃጠለውን ነገር በመተካት ለሌላ ቀን ጥሩ ኃይል እንዲኖረን ያደርጋል። ይህም ማለት መስላችንን ስለሚጨምረው ግዝፈትም ከዛው ጋር ያገናኘዋል ማለት ነው።